አማራ ትግልና ህዝቡ እየከፈለው ያለው ዋጋ ጆሮ የተነፈገውና መሰራት ያለበት ስራ ያልተሰራበት ነው ሲል አርበኛ አስረስ ገለጸ። አርበኛ አስረስ ማረ ዳምጤ ዘጋርዲያን እና ሌሎች ዓለም አቀፍ ሚዲያዎች ስላወጡት የፋኖ ተጋድሎና በአማራ ህዝብ ላይ ስለሚደረገው የዘር ማጥፋት ዘገባ ማብራሪያ ሰጥቷል። አርበኛ አስረስ ማረ ከፍሪ ፕሬስ ሚዲያ ጋር ባደረገው ቆይታ ስለ ፋኖ ትግልና ወቅታዊ አስተላለፎች እንዲሁም ስለ ዓለም አቀፍ ሚዲያዎች ዘገባና ትኩረት ዝርዝር ነገር ተናግሯል። አርበኛ አስረስ አፋብሃ ከተመሰረተ ጀምሮ ስላለው ትግልና የአካሄድ ክፍተቶች መስተካከልን አውስቶ ዓለም አቀፍ ትኩረት እንዳገኘም ጨምሮ ገልጿል። በአሁኑ ሰዓት ፋኖ በተለያዩ ዓለም አቀፍ ተቋማት ዘንድ እውቅና እያገኘ ዲፕሎማሲያዊ፣ ወታደራዊና ፖለቲካዊ እድገት አሳይቷል ነው ያለው አርበኛ አስረስ ስለ ሰሜኑ ጦርነትና ስለ ፋኖ የጦርነት ተሳትፎ ተጠይቆ በሰጠው ማብራሪያ ፋኖ በጦርነቱ ተሳትፏል፣ ነገር ግን ያኔ የነበረው ፋኖ ነባሩ የአማራ ህዝብ አደረጃጀት ሲሆን ራሱን ለመከላከል ህልውናውን ለማስጠበቅ ያደረገው እንጂ አብይ አህመድን ለመታደግ ያደረገው አይደለም ብሏል። እንዲሁም ዘጋርዲያን ጋዜጣ ፋኖ ከአብይ አህመድ ጋር ተሰልፎ በትግራይ ላይ ጄኖሳይድ ፈጽሟል ብሎ የዘገበው የተሳሳተ ነው። አሁን ያሉት የፋኖ አመራሮችና አደረጃጀቶችን ተሳትፈዋል መባሉም ውሸት ነው ሲልም ጨምሮ ገልጿል። አሁን ያለው ፋኖ በተለየ አስተሳሰብና አደረጃጀት ለትግል የወጣ ነው ያለው አርበኛ አስረስ ማረ ስለ ፕሪቶሪያ ስምምነት በሰጠው ምላሽ አማራ ያልተሳተፈበትና ያላመነበት ስምምነት ስለነበረ አልተቀበልነውም ያለ ሲሆን ያኔ አማራ ተሳታፊ ቢሆን ኖሮ ሊፈቱ የሚችሉ ችግሮች ይኖሩ ነበር ብለዋል። ሆኖም ግን የፋኖ የትግል መነሻ የፕሪቶሪያ ስምምነት ነው ተብሎ የሚነገረው የተሳሳተ ትርክት ነው። በእርግጥ አብይ አህመድ በአማራ ላይ ጦርነት ለመጀመር ሲፈልግ አማራን አግልሎ ያደረገው ስምምነት ነው ያለው አስረስ ማረ ቀጥሎም አማራ ላይ ስለተፈጸመው ዘር ማጥፋት ወንጀል ተጠያቂነት ሲያብራራ በአማራ ላይ የዘር ማጥፋት የፈጸመ ግለሰብም ይሁን ቡድን በዓለም አቀፍ የዘር ማጥፋት ወንጀል ሕግ የሚጠየቅ ይሆናል። በተለይ አማራ ብዙም በማይኖርበት አካባቢ የሚፈጸሙ የዘር ማጥፋቶች ሁሉም በወንጀሉ ልክ እንደሚጠየቅ በዓለም አቀፍ ሕግ ተደንግጓል ብለዋል። የፋኖ ሰራዊት 20 ሺህ ብቻ ነው ብሎ ዘጋርዲያን የዘገበው የተሳሳተ ነው ያለ ሲሆን ዘገባው ላይ ፋኖ ብዙ ቀጠናዎችን ሸፍኗል ብሎ ተናግሮ ግን ደግሞ በቁጥር አሳንሶ ማቅረቡ የተምታታ ሪፖርት ነው ብሏል አርበኛ አስረስ። እንዲሁም ኤርትራ ፋኖችን ታሰለጥናለች ተብሎ በዘጋርዲያን የተዘገበው መሰረተ ቢስ ነው። የፋኖ ተጋድሎ በትልልቅ ከተሞች የተጀመረ ብዙ ዋጋ የተከፈለበት እንጂ በስልጣን የመጣ ወይም የተለየ ቴክኒካል ድጋፍ አልተደረገለትም ነው ያለው። በተጨማሪም ፋኖ የአጼዎችን ዘመን ሊመልስ ነው ብሎም መዘገቡ ስህተት ሲሆን የትግላችን መነሻ ባለፉት 80 ዓመታት የደረሰብንን በደል ለማስቀረትና አህዳዊ የሚለውን ትርክት ለማስቀረት ፍትህ ለማግኘት እንጂ ሌላ ዓላማ የለንም ነው ያለው። እንዲሁም አማራ ጨቋኝ ነው የአጼዎቹ ዘር እየተባለን የሚደርስብንን መከራ ለማስቀረትና ፍትሃዊ ስርዓት ለመፍጠር ነው ብለዋል። በተጨማሪም የተፈጠሩ የተሳሳቱ ትርክቶች አጼዎቹን የሚገልጽ ሳይሆን የፈጠራ ወሬዎች ናቸው እንጂ አጼዎቹ በዘመናቸው የውስጥ ሰላማችንን ብቻ ሳይሆን የውጭ